እንደ ኦሮሞ የበላይነትም የበታችነትም መጨቆንም መጨቆንም ጨጠንክሮም ላልቶም አንፈልገው እኩልነትና ፍትሃዊነትን ነው እንፈልገው። መልእክት ባለፈውም ተናግሬያለሁ። ትግራይ በተለይ አሁን የመተሞከረ ያለው ነገር ካልቆመ ለትግራይም ለኢትዮጵያም ለኤርትራም ከፍተኛ አደጋለሁ። አምግላድ ሄድ ካሉላ እንደዛ አይነት ሙከራዎች መኖራቸው የአማራ ወንድሞቻችን ደግሞ ሐሳባቸውን ሰብሰብ ማድረግ ጥያቄውን አርቲኩሌት ማድረግ የግድ አንድ ድርጅት ባይሆን ራሱ አርቲኩሌት በሆነና ሲስተም ላይ ባነጣጠረ በኋላ መልኩ ማስቀመጥ አስፈላጊ ነው። በኦሮሞ ወገን ደግሞ ኃላፊነት አለበት። ወደንም ጠላንም አሁን ስልጣን ላይ ያለው ቡድን በእኛ ትግል ነው ወደ ስልጣን የመጣው። በእኛ ስም ነው የሚነግደው። የክሬዲቢሊቲ ክራይሲስ ውስጥ ከቶናል። የክሬዲቢሊቲ ክራይሲስ ውስጥ ከቶናል። በራሳችን ላይ የሚደርሰውን ጥፋት ብቻ ሳይሆን በኢትዮጵያና በአካባቢው ላይ ይሄ ስርዓት እያደረሰ ላደረገው ችግር ማስቆም ግንባር ቀደም ኃላፊነት አለብን። as an Oromo, I feel responsible. I feel responsible not only to end the killing in Oromia but also elsewhere. We need to act with responsibility. በጣም አስፈላጊ ነው። በበኩሌ ወንድሞቼ ያስተላለፉት መልእክት በተረፈችኝ እድሜ I don't think I will see the kind of democracy I dreamt. But at a minimum, I want to contribute towards ending war in Ethiopia and restoring some level of stability so that the next generation, my children and your children, can start that conversation about democracy. I will end it here and I will open the floor for discussion. አንድ ወንድም የቅድም የሆነ ጥያቄ አንስቷል። እዚህ የሆነ ነገር ሲናገር ነበር። በኃይለ ሥላሴ ጊዜ ወንበዴ እየተባለ እንገደል ነበር። በደርግ ጊዜ ሰርጎ እየተባለ እንገደል፣ በወያኔ ጊዜ አሸባሪ፣ ዛሬ ደግሞ ሸኔ እያልን እንገደላለን። እኛ ብቻ ግን አይደለንም። ትግራይን ጁንታ ብለው ነው የጨረሱት። ዛሬ አማራን ፋኖ ብለው እየጨረሱት ነው። we must say injustice even to our worst adversary should not be tolerated. እነዚህ ስሞች dehumanization ነው። You know the 4Ds I always talk about. You dehumanize people. namumma ramul kitagro. namumma ramul kite gafa fanno te seytanata, gafa shene te seytanata, gafa junta se seytanata. እስቲ ስንቶቻችሁ ናችሁ ጌታቸው ረዳ ጁንታ በሚል ጌታቸው ረዳ ሰው መሆኑ ቀርቶ ሰይጣን እኮ የመሰለው ማሰው ነበር። እኩል ጋር ነው እንዴ? it is ዛሬም ቢሆን it's very important በስልጣን ላይ ያሉ ኃይሎች እኔም ልሁን ማንም ይሁን ስልጣን ላይ ያለ ሰው አንድም ቡድን ፈርጆ ወደ ማጥቃት ሲሄድ ለምን አሁን የጀመርኩት የጀመርኩበት ዘመቻ አዝማሚያውን ነው። from 20 አብይ በእኛ ደም ስልጣን ላይ መጣ። 2018 2019 he was hardcore Oromo nationalist. ሲያየው ንጉስ ሊሆን የሚፈቅድለት የፖለቲካ አስተሳሰብም የለም። ተግዳዳሪ ደግሞ በዛበት ኦሮሞ ካምፕ ውስጥ እንደ ድርጅት ኦነግ አለ፣ ኦፌኮ አለ፣ እንደ ግለሰብ ያለው ለማ አለ። he switched ኢትዮጵያ እየዘፈነ የአማራ ወንድሞቻችንን አሰልፈው እኛን መታ ቀጥሎ ትግራይ መታ። አሁን ደግሞ ሃርድኮር ኦሮሞ ናሽናሊስት ራሱን አስመስሎ አማራ መምታት ይፈልጋል። ኖ እኛና አማራ ልዩነት አለን። yes እኛና የትግራይ ልሂቃን ታግለናል፣ ተዋክተናል። yes but we fought to create a more just, more equal society እንጂ በእኛ ስም አንድ ማህበረሰብ እንዲጨቆን አይደለም። ይሄ ስል በማንኛውም ስም የሚንቀሳቀሰው ኃይል የሚያስከፋ የሚያናድድ ወይም አደገኛ የሆነ አካሄድ የለውም ማለት አይደለም። but it is a state that has become a breeding ground of extremism እና ወኔ አመጃር ሲጄ ሽማግሌ ምንድን ነው ያለው? እኛ የበላይነትም የበታችነትም አንፈልግም እንደ ኦሮሞ ነው ያለው። እንደ ኦሮሞ የበላይነትም የበታችነትም መጨቆንም መጨቆንም ጨጠንክሮም ላልቶም አንፈልገው። እኩልነትና ፍትሃዊነትን ነው እንፈልገው። that's why Oromos should be the loudest voice against Abiy. Loudest voice.
ኢትዮጵያው ዛሬ ሰላም ከመከላከያ ከወታደሮች የበለጠ ይፈልግ የለም። አሁን እኮ ሲብስባቸው ወጥቶ መናገር ጀመሩ። ትግራይ ውስጥ ሰላም የመጣው የውጭ ጫና እንዳለ ሆኖ በከፍተኛ ደረጃ ጀነራሎቹ ናቸው ያመጡት። የትግራይ ጀነራሎችና የኢትዮጵያ መከላከያ ጀነራሎች ናቸው። እነሱ ኖ ማለታቸው ነው ነገሮችን ያመጣው። ማነው መጀመሪያ ሲሸልስ ሄደው? because closely ስለማውቀው ነው። ዛሬ ጦርነትን የማያውቅ ብቻ ነው፣ ጦርነት የማይፈጀው ብቻ ነው ጦርነት ኢትዮጵያ ውስጥ ፈልገው። ስለዚህ ወኒ ላሊና ዛሬ መንግስት ውስጥ ያሉ ሰዎች በሙሉ በአንድነት በጠላትነት አትዋቸው። ከናንተ የበለጠ የሚቆጩ ከናንተ የበለጠ የሚያንገበግባቸው በየቀኑ የሚሆነውን የሀገር ውድቀት፣ ድቀት፣ የህዝብ እልቀት እንቅልፍ የነሳቸው ለማበድ የተቃረቡ ጀነራሎች አሉ፣ ሚኒስትሮች አሉ፣ ዳይሬክተሮች አሉ። እኔ ለዛ ነው ስርዓቱን በሙሉ በጭፍን ወደ ማጥላላት ከመሄድ ይልቅ ነጥሎ የጥፋት ምንጭ የሆኑትን ከጥፋት መመለስ የማይችሉት ላይ ማነጣጠሩ አስፈላጊ ነው ብዬ የማስበው። ገንፎ አለ አይደል? ሰው ገንፎ ሲኖር ቅቤ ይፈልጋል። ቆሪው ተሰብሮ ገንፎ አፈር ውስጥ የሚገባ ከሆነ ቅቤ ሲጨምርበት ገንፎውን የሚደፋው ከሆነ ግን አይፈልግም። ምክንያቱም አትሊስት ገንፎውን ይፈልጋል ማለት ነው። ኢትዮጵያ ውስጥ ሆነ በማንኛውም ዓለም ሰው ሰላምን ይፈልጋል። በሰላም ላይ ግን ነፃነትን ይፈልጋል። ለነፃነት የሚደረገው ሂደት ሰላሙን ከልክ በላይ የሚያናጋው ደህንነቱን የሚያናጋው ከሆነ ሪትሪት ያደርጋል። ከ2018 በኋላ 2018 ላይ ከፍተኛ ተስፋ ነበረ ነፃነት ለመጎናጸፍ፣ በሰላሙ ላይ ነፃነት ለመጎናጸፍ። አሁን ሰላሙን ሲያጣ የባሰ ታምጣ ሽማግሌው እንዳለው የባሰ ታምጣ የሚል ውስጥ ገባ ማለት ነው። ሲያይ ደግሞ አልተርኔቲቭም እያየ አይደለም። ጥያቄው ለህዝቡ መሆን ያለበት is keeping Abiy on the current path would it lead us to a better stability or would it make things worse? Ethiopia will go 3 ways from now on, possible, potentially. One is what Abiy and some of his circles say, which is we just have to keep killing, then people will give up, we will restore authoritarian system, we will, Abiy will be crowned president. That is building a new authoritarian system. The second option is what we aspire, going back to a democratic path. The third option is to do nothing and just watch Abiy, which we move from authoritarian system into anarchy. We will end up in total anarchy. Ethiopia is a failed state, but it hasn't totally collapsed. It hasn't disintegrated yet. If we let Abiy play with Ethiopia as if it's a toy, and ለህፃን ዕቃ እንደመስጠት ነው፣ ሰባብሮ ነው የሚጨርሰው። He will continue banging it. So we have option. I myself everybody tried to ምንድን ያለው የሾፌሩ ጉዳይ ልጅ ያነሳው ገደል ላይ ስለነበረች አፋፍ ላይ እስቲ ተወት እናርገውና እድል እንስጠው ሪቨርስ እንዲያደርግ። the guy continue driving it. Will he reverse? No. Will he even hit the brake? He hit the brake. Pretoria ላይ he hit the brake briefly. ትንሽ ነገሮች ቀለል ሲሉለት he stepped on the gas. So the alternative is worse. We must force him, not only him, the system, first and foremost, to stop war. አብይ ጦርነት እንዲያቆም መገደድ አለበት። አብይ ጦርነት አቆመ ካላቆመ ለአብይ ተብሎ ለአንድ ሰው ተብሎ የህዝባችን መከራ የህዝባችን መፍረስ መበታተን ማየት ስለሌለብን we have to look for alternative without him. ኦሮሚያ ውስጥ ያለው የጭቆና ብዛት አይነት ጥልቀትና አስጠሊነት ያሳፍራል ለመናገር። የግድያው አይነት እኮ ኦሮሚያ ውስጥ ጓዶች የግድያው አይነት የአቢዩዙ አይነት በአንድ ወገን እንዲህ አቢዩዝ ይደረጋል ህዝባችን፣
በሌላ ግን በእኛ ስም በየተለያዩ ክልል ይጨቁናል። እናንተ ደግሞ ይሄ ኦሮሞ መንግስት እያላችሁ ትደግሙናላችሁ። we got screwed from both sides, you know. So that's why ኦሮሞም ለሌላው ማህበረሰብ ሲምፓቲ ይኖር፣ እናንተም ለኛ ሲምፓቲ ይኖራችሁ because we are suffering both.